አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዚህ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሱፐር ፋይን 21 ኢንች ሲአርቲ ቲቪ ነው። ይህም ቴሌቪዥን ስታንድ ባይ ላይት ይበራል። ምስል ችግር ነው ያለበት፣ ምስል አያሳይም። ስለዚህ በሪሞትም እንዲሁም በበተን ቢነካካ መነሳት አይችልም። ስለዚህ ይህን ቲቪ ያለውን ችግር አብረን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሁን ወደ ቪዲዮ ተከታተሉ። ተመልሰናል። እሺ ቦርዳችንን ካስተካከልን በኋላ እስኪ ሰከንደር ሴክሽን አውትፑት ቮልቴጅ እንለካለን። ድሮፕ አድርጓል 14 25 እና 7 13 ነው ልኬት እያሳየን ያለው። ምክንያቱም ኤስቲአር የሚሄደው 110 ቮልት ነው። አሁን ግን 14 ነው ድሮፕ አድርጓል። ቨርቲካል 25 ፕሮሰሰር አይሲ 7 እንዲሁም የድምጽ አይሲ 13 እያሳየን ነው። እስቲ ካፖችን ቼክ እናደርጋለን። ካፕ ፌል የሆነ ካለ ወይም ሰነጠቀ ያበጠ ካለ እንደምታዩት እዚህ ጋ አንድ ካፕ የተሰነጠቀ ያበጣለ። ይሄ ደግሞ 250 በ22 ማይክሮ ፋራድ ነው። ስለዚህ የዚህ የካፕ ችግር ሊሆን ይችላል። ይሄንን ካፕ በተመሳሳይ ቁጥር በአዲስ ቀይረን አውትፑት ቮልቴጃችንን ድሮፕ ያደረገውን እንለካለን ማለት ነው። ቪዲዮውን ተከታተሉ። እሺ የተቃጠልነውን ካፓስተር ቀይረናል። አሁን ቮልቴጃችን 12 11 112 1 መጥቷል። እንዲሁም ቨርቲካል 29 እያነበበ ነው። እሺ ጃንግል አይሲ 9 ሳውንድ አይሲ 15 አሁን በትክክል ቮልቴጃችን መጥቷል። ቦርዳችን አስተካክለን ቲቪያችን ፓወር እንሰጠውና እስኪ እናያለን። ተከታተሉን። ቲቪያችንን ፓወር ኦን አድርገናል። መጥቷል፣ ተነስቷል። ግን አሁንም በድጋሚ አንድ የሚያስቀይረን እቃ ይኖራል። ምክንያቱም ቲቪያችን መስመር ነገርና ብዥ የሚል ነገር ስላለው እያየውበት ስለሆነ ይሄ ከላይ በኩል ብዥ እና መስመር ነገር ያሳያል። ስለዚህ ተጨማሪ እስኪ ሌላ እቃ ቼክ አድርገን እንቀይርና እናየዋለን። ስለዚህ ወደ ፕሮሰሰር የሚሄደው ቮልቴጅ ፊልተር 470 በ16 ቮልት ካፓስተር ሊሆን ነው የሚችለው። እሱ ደግሞ እዚህ ጋር በውጭ በኩል ነው የተበየደው። ስለዚህ እሷ ልትሆን ስለምችል እችን ካፓስተር ቀይረን
እናየዋለን። እስኪ ከላይ በኩል የሚንቀጠቀጥና መስመር ነገር የሚሰራ ስላለ የግድ እሱን ነገር ማስተካከል አለብን። አለዛን ምስል በጥራት አያሳየንም። ስለዚህ እቺ ካፓስተር ልትሆን ስለምትችል ብዙ ጊዜ እንደ አይነት ችግር የሚፈጠረው እቺ አቅሟን ስታጣ እና ችግር ሲኖርባት ነው። እስኪ በአዲስ እንቀይረውና ይሄን ካፓስተር ለውጡን ደግሞ እናየዋለን። እስከ መጨረሻው ተከታተሉን። አሁን ምስሉ በትክክል ሰርቷል። ብዥብዥ የሚለው እንዲሁም መስመር የነበረው በቃ አሁን ተወግዷል። ስለዚህ ኢቲቪ በሰላም ተጠናቋል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው